ሰላም 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 የቲክቶክ ቤተሰቦች እህት ወንድሞቼ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን። እንደገና ደግሞ ማለት ነው ሰዓት የሄደበት ሰዓት መጥቻለሁ። ደግሞ በቪዲዮ ዛሬ በቪዲዮ ሆኜ ያለው ማለት ነው። ከይቅርታ ጋር ይቅርታ አድርጉልኝ። የምትወጡት የቲክቶክ ቤተሰቦች የኤርትራውያኖች ኢትዮጵያኖች እንዴት ዋላችሁ? ውሎ ማን ሁሉ ሰላማችሁ ብዝት በልልኝ። የኔ ውዶች የኔ ተከታዮች እንዴት ዋላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ሁሉ ሰላም ነው። የኔ ጉልበት ሳይሆን የኔ ብርታት ሳይሆን የኔ ብልጥነት ሳይሆን የኔ አዋቂነት ሳይሆን የኔ እውቀት ሳይሆን እግዚአብሔር እውቀት፣ እግዚአብሔር ኃይልነት፣ እግዚአብሔር ቸርነት ስለደገፈኝ በዚህ ሰዓት ደርሻለሁ። ክብር ምስጋና ለአምላካችን ይሁን እያልኩ እንዴት ዋላችሁ? ሁሉ ማን ሁሉ ሰላማችሁ ብዝት በልልኝ። ሙሉ ኦርቶዶክሳውያን እንዴት ናችሁ? ደህና ናቸው አለሁ። በጣም የሚያሳዝን ቪዲዮ ሰምቼ ነው የመጣሁት እና በጣም አዝኛለሁ ውስጤ ማለት ነው። ኢትዮጵያ ዳና ሰው መልካም ሰው ዳዳም የሚያለብስ ለቤተክርስቲያን የሚደርስ ለምን እንደሆነ አላውቅም። ችግር ይደርሳል በብዛት ማለት ነው። ችግር ይደርሳል። የሆነ አደጋ ላይ ይወድቃል። የሆነ ክስራት ይመጣል። በቃ የሆነ ድክመው የሆነ አለ አይደል? የሆነ በቃ መቀሰፍ በቃ የሚያጥል በቃ የሚጣል በቃ ውስጡን የሚያሳዝን በቃ ውስጡ የሚያዝን የሆነ ሀዘን የሆነ በቃ ስብራት መልካም ሰው ሁሌ እንደዚህ አይነት ነገር ያጋጥማል ኢትዮጵያ ውስጥ ማለት ነው። መልካም ሰው በብዛት የሆነ እልህን የሆነ አለርን እውቀታችሁ የሆነ ለሰው መልካምነታቸው ምናቸው ለሰው ጥሩ የሚያስብ ሰው መልካም የሚሰራ ለኢትዮጵያ የሚሆን ሰው የወደቀ የሚያነሳ የራባ የማያበላ ጦርና ቀባሪ የሚቀብር የባረሰ ቤተክርስቲያን የሚጠግን የሚሰራ እንደዛ አይነት ነገር እንደዛ አይነት ሰዎች ላይ ሁሌ የሆነ ስብራት ይደርስባቸዋል በብዛት ማለት ለምን እንደሆነ አላውቅም። መልካም ሰው ዳና ሰው አይቀመጥም። ለምን እንደሆነ አላውቅም። የሆነ ምክንያት በቃ በምክንያት ይወድቃል። የሆነ ውድቀት በቃ የሆነ ውድቀት ነው ሁሌ እንደዛ አይነት ሰው ላይ ውድቀት ነው በቃ ሁሌ ለምን እንደሆነ አላውቅም። መልካም ሰው ኢትዮጵያ ውስጥ ብዙ አይቆይም። ለደሃ የሚያበላ ቤተክርስቲያን የሚያሰራ ቤተክርስቲያን የሌለ ሀገር ሄዶ ቤተክርስቲያን የሚያሰራ መልካም ነገሮች የሚናገር ወጣቶቹን የሚመክር እንደዛ አይነት መልካም ሰዎች አይቆይም። የሆነ ስብራት ይደርስባቸዋል ሁሌ ማለት የሌና ስብራት ይደርስባቸዋል። ከዛ ሁሉ ከዛ ችግር ከዛ አይነት ሁሉ እግዚአብሔር አምላክ ይጠብቃችሁ እህት ወንድሞቼ። በጣም ውስጥ ያዝናል። እሺ የተናገረ ነገር እሺ መለሳል እንዲሁ እሱ ልጅ እኔ እንጃ ያለ የሚባል ሀብታም ጦርና ቀባሪ የሌለውትን እግዚአብሔር ምስክሬ ነው። እሺ መልሽ እያይዞ ወንድሜ እኔም በኢትዮጵያነቴ በጣም አዝኛለሁ። አትከስርም፣ አይዞ ድርጅትህም አይዘጋም፣ ሰራተኞቹም አታባርርም። እግዚአብሔር መልካም ነው። እግዚአብሔር አለልክ፣ አይዞክ። ድንግል ማርያም አትጣልም። እግዚአብሔርን ታቦታቶቹ አይጥልም። እውነቴን ነው የምልህ። አንተ የሌለበት ገዳም የሌለበት ቦታ የምታሰራ ምን ልበልን ምስኪኖቹን የእግዚአብሔር አገልጋዮቹን ዲያቆናቶቹን መነኩሴዎቹን የምታበላ እውነት ቤተክርስቲያን የሌለበት የምታሰራ ቤተክርስቲያን ስፈርስ ስታሰራ የወደቀውን እዛ ድረስ እሽዬ እዚህ ድረስ እሼቱ እዛ ድረስ እሼቱ እዛና እሼቱ እዛ መልእክት እዛ እሼቱ ሂድና አሰራ እሼቱ እንዲያድርግ ከነ ሰራተኞች አንተ ጎበዝ ጠንካራ ብርቱ ሰው ነህና አይንም ቅዱስ ገብርኤል ቅዱስ ሚካኤል ይደግፍ ወንድሜ፣ ቅዱስ ጊዮርጊስ ይደግፍ፣ እግዚአብሔር ይደግፍ እና አንተ እግዚአብሔር ምስክሬ ነው። የወደቀ ነው የምታነሳው። የሌለበት ቤተክርስቲያን የሌለበት ቦታ ነው የምታሰራው። እንደው ጦር ቀባሪ የሌሉትን እዛ ወደ ቆዶኒያዎቹ እንግዲህ በጣም በሽተኞች የበዛባት የታመመ ጦር ቀባሪ የሌለ አባት እናት የታመመ ልጆች ትልቅ አዋቂ ሄደ እያየ እያስተዋወቅ ብዙ እርዳታ እያደረግ የራስን ጉልበትን ገንዘብን መስዋዕት እያደረግ የአምላክ አይጥልም። ደግሞ እግዚአብሔር የሚወደውን ሰው ይፈትናል። አይዞህ ትነሳለህ። ኦርቶዶክሳውያን ይባካችሁ እህት ወንድሞቼ
ውድቀቱን አይታችሁ ክፉ እንዳትናገሩ በእግዚአብሔር ስም ልለምናችሁ፣ በልዑል አምላክ በቅዱስ ገብርኤል ስም ልለምናችሁ። እሽዬን አይዞ በሉት። እሽቱ መለሳ እኔ እንጃ ምን ሊበላችሁ፣ እውነቴን ነው የምላችሁ። የሌለበት ሀገር ሁሉ የፈረሰ ቤተክርስቲያን ሄዶ የሚያሰራ ከነ ሰራተኞች ገንዘብ ማይፈልግ ጉልበት ማይፈልግ ከነ ጉልበት ከነ ገንዘቡ የት ጥልቅ ባህር እየሄደ የሌለበት ሀገር ውጭ አገር ውስጥ እሽዬ ያልሰራበት ቤተክርስቲያን አለ። እኔ ወንድሞቼ ከነ ሰራተኞቹ እባካችሁ ወንድሜ ቅስሙ አይሰበር፣ አይዞ በሉ። እሽዬ ወንድሜ አይዞክ 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 አይዞክ። እግዚአብሔር የሚፈትነውን ሰው ብዙ ነገር ይፈትናል። እቺ ዓለም ፈታኝ ነውና ክርስቶስንም የፈተነ ዓለም ነውና አይዞክ፣ ታልፋለህ፣ ያልፋል። አይዞ ወንድሜ። እግዚአብሔር ቅዱስ ገብርኤል አምላክ ለሁሉም የሚደርስ እሱ ይድረስ። ወንድም ዓለም አይዞ አይዞ አይዞ። ኦርቶዶክሳውያን የትም ያላችሁ በቅዱስ ገብርኤል ለምናችሁ እባካችሁ ለእሽዬ አይዞ በሉት እባካችሁ። ማለት የአፍ መናገር ባትረዱ እንኳን እንደኔ መርዳት ማችሉት አይዞ የሆነ አይምሮ እንዳይነካ የእውቀቱ እንዳይጎል አይዞ ለማለት ከጎን እንድትሆኑ በቅዱስ ገብርኤል ስም ያሳስባችኋለሁ። ይት ወንድሞቼ የሰው ልጅ ባስጦ እንኳን መልካም ፊት ታሳዩ ለእሽዬ እውነት ቅስሙ እንዳይሰበር እባካችሁ። እሽዬ አይዞክ ወንድሜ፣ አንተ የደሃ አባት ና፣ ጦር ቀባሪ የሌለውን ደጋፊ ና፣ አበይ ና፣ አልብሺ ና። ወንድም ዓለም አንተ ክፉ አይንከክ። የታቦታችሁት ሙሎክሶች የራቡትን ስንት ቦታ እያበላክ እየደገፍክ የነሱ ጸሎት የነሱ አድባሩ እንኳን አይጥልህም ወንድሜ። እሱ 31 ሰራተኛ ላባር ነው ድርጅቴ ሊዘጋ ነው ብሎ በቃ በአፉ ተናግሮ እንዴት ዝም ትላላችሁ? ወንድማችሁ አይደለም? ትከሻችሁ አይደለም? ለምንድን ነው ግን ምስኪኑን የሚረዳ ሰው ለራሱ ማይሆን ለቤት የማይሆን ሰውን ማትደግፉት? ኢትዮጵያኖች እባካችሁ መልካም ሰው እንዲቆይ ማትፈልጉት ለምንድን ነው? እሺ አይዞህ ወንድም ዓለም። እንዶ ዲያቆናቶች እንዶ የራባውን እየጠጣ ያበላ እሱ የነሱ አድባር እንኳን አይጥልም። አይዞ አባት ተስፋዬን ትቁራ። እሺዬ ይሄንን ቪዲዮ ለእሽቱ መለሳ ሼር ኮፕሊንግ አድርጋችሁ አድርሱት። ማን የትም አገር ያላችሁ ኦርቶዶክሳውያን እባካችሁ ኢት ወንድሞች፣ ዲያስፖራዎች፣ ቲክቶከሮች የትም ያላችሁ ለንደን ያላችሁ፣ አሜሪካን ያላችሁ፣ አውሮፓ ያላችሁ፣ እንግሊዝ ያላችሁ እባካችሁ አንድ ሎሚ ለስንት ሰው ምንድን ነው የሚባል ተረቱ ጠፋብኝ። እውነቴን ነው። በጣም አሳዝኖኛል እሽቱ ማለት ነው። በጣም አሳዝኖኝ በዚህ ሰዓት ቪዲዮ የገባሁት እኔ አንጀቴ ቆርጦ በአንጀቴ የሆነ ነገር ተሰማኝ። ወንድሜ አይዞክ። የኦርቶዶክሳውያን ጸሎት የኦርቶዶክሳውያን ተደስቶ የሚቀበሉክ ካህናት ሁሉ እየተሸበሸቡ የሚቀበል እሺ ሚዲያ ላይ አልቅሶ በአፉ ተናግሮ ማፈር የለበትም። እይት ወንድሞቼ የትም ያላችሁ ዲያስፖራዎች፣ አሜሪካን ያላችሁ፣ ለንደን ያላችሁ፣ እንግሊዝ ያላችሁ፣ አውሮፓ ያላችሁ እባካችሁ እሺ በአፉ ተናግሮ አታሳፍሩ እባካችሁ። እሺቱ ለራሱ ለኑሮ አይደለም፣ ለምስኪን ለቆዶንያ ስንት አይምሮ የማይሰራ አለ፣ የራባ አለ፣ ጦር ቀባሪ የሌለ ይረዳል። ስንት ቤተክርስቲያን አሰርቶታል ከነ ሰራተኞቹ። እሱ ሰራተኛ ውስጥ የ31 ሰራተኛ ውስጥ የደከማ እናት የምትረዳ ትኖራለች፣ የራባው የምታበላ ትኖራለች። እባካችሁ ኢት ወንድሞች ብዬትም ያላችሁ ዲያስፖራዎች ወንድምን በአይምሮ በምክሩ እንኳን እንድትረዱ በመድኃኒዓለም በክርስቶስ በተሰቀለ በመድኃኒዓለም በእመቤቴ ለምኛችኋለሁ። እባካችሁ ወንድሜ ቅስሙ እንዳይሰበር ምክሩ እንኳን በፈገግታ እንኳን ወንድሜ አይዞ እንድትሉ በገብርኤል ስም በቅዱስ ገብርኤል ስም ለምኛቸው። ለኦርቶዶክሳውያን የትም ያላቸው ኦርቶዶክሳውያን እባካችሁ እሽቱ መለሳ ወንድሜ አይዞ ያልፋል። የማልፍበት ነገር የለም ያልፋል። እይት ወንድሞቼ አደራ ወንድምን በርታ አይዞ በሉ። በእርታተም በገንዘብ እርቱት። ለራሱ ለኑሮ አይደለም
ለቤተ ክርስቲያን ነው፣ ለደከመ ነው፣ ለሀገሩ ነው።